ከርቴኖሎች ላይ ለምን እንደዚህ የውሃ ድሮፕሌት የያዙ መስታወቶችን እንመለከታለን? ምክንያቱም ምንድን ነው? ይሄ ምን አይነት ፌለር ነው የሚለውን አብረን እናያለን ማለት ነው። ከርቴኖሎች ላይ የምንጠቀመው የግሌዚንግ ደብል ግሌዚንግ ነው። በአብዛኛው ጊዜ ሲንግል መስታወት አንጠቀምም፣ ምክንያቱም ሂትና ሳውንድ ትራንስፈር ስለሚያደርጉ ማለት ነው። ሂት ኢዝሊ ውጭ ላይ ያለው ወደ ውስጥ ይገባል ማለት ነው። ይሄ አንድ ሜጀር ነው ማለት ነው። ውጭ ሲሞቅ አብሮ ይሞቃል፣ ሲቀዘቅዝ አብሮ ይቀዘቅዛል ማለት ነው። ስለዚህ ይህን ነገር ኮንትሮል ለማድረግ ደብል ግሌዚንግ እንጠቀማለን። ሁለት መስታወቶችን ነው አብረን ደብል ግሌዝድ ብለን የምንጠራቸው ማለት ነው። ስለዚህ ሁለት መስታወቶችን አንድ ላይ ስንሰራ በመሃላቸው በሁለቱ መስታወቶች መሃል ኤር ጋፕ እንተዋለን ማለት ነው። ይሄ ሚኒመም ኤር ጋፕ ለምንድን ነው የሚያገለግለን? አንደኛ ለተርማል ኢንሱሌሽን ሲሆን ሁለተኛው ደግሞ ለሳውንድ ኢንሱሌሽን ይሆናል ማለት ነው። በሶስተኛ ደረጃ ደግሞ ምንድነው ኮንደንሴሽን እንዳይፈጠር ይረዳናል ማለት ነው። እንዴት የሚለውን አንድ ባንድ ለማስረዳት ልሞክር ማለት ነው። በመጀመሪያ ይሄ ኤር ጋፕ ምን ያክል ሳንቲም ወይም ምን ያክል ሚሊሜትር መሆን አለበት የሚለውን ለእያንዳንዱ ለሂት ሲሆን ምን ያክል ነው፣ ለሳውንድ ሲሆን ደግሞ ምን ያክል ነው የሚለውን የመጀመሪያው ለሂት ሲሆን ከ12 ኤምኤም እስከ 16 ኤምኤም ድረስ ሂትን ሪዲዩስ ለማድረግ ሂትን ኢንሱሌት ለማድረግ እንጠቀማለን ማለት ነው። ያ ጋፕ ሚኒመም ስንት መሆን አለበት? ከ12 እስከ 16 12 ማድረግ እንችላለን፣ 13 14 15 16 ከዛ በላይ ከበለጠ ሌላ ነገር ስለሚያመጣ አስረዳችኋለሁ ማለት ነው። ለሳውንድ ኢንሱሌሽን ደግሞ ከ12 ኤምኤም እስከ 20 ኤምኤም ድረስ መጠቀም እንችላለን ማለት ነው። ግን ለሁለቱም አቬሬጅ ማድረግ ስለሚኖርብን ከ12 እስከ 16 ኤምኤም ለሳውንድም ለተርማልም አብዛኞች ህንፃ ላይ እንጠቀማለን ማለት ነው። እስኪ ወደ መጀመሪያው ሀሳብ ልምጣ። የመጀመሪያው ሂት ኢንሱሌሽን እንዴት ነው? ይሄ ከ12 እስከ 16 ኤምኤም ያለ ኤር ጋፕ ወይም ቢትዊን በሁለት መስታወቶች ወይ በሁለት ግሌዚንጎች መካከል ያለው ጋፕ ከ12 እስከ 16 ኤምኤም ማድረጋችን እንዴት ነው ሂትን ኢንሱሌት የሚያደርግ የሚለውን ነገር ልንገራችሁ። የመጀመሪያው ምንድን ነው? ሂት ትራንስፈር የሚሆነው በሶስት ወይ ነው። የመጀመሪያው ምንድነው? ኮንዳክሽን ሲሆን ይሄ ሶሊድ ቦዲ ይፈልጋል ማለት ነው። ሁለተኛው ደግሞ ኮንቬክሽን። ኮንቬክሽን የምንለው ደግሞ ዊዝ ኤር ማለት ነው። ኤር የሆነን ቴምፕሬቸር ይዞ ትራንስፈር ሲያደርግ እንለዋለን ኮንቬክሽን ብለን እንጠራዋለን ማለት ነው። በሶስተኛ ደግሞ ምንድነው? ራዲዬሽን። ራዲዬሽን ማለት በዌቭ ላይክ ሰንላይት ማለት ነው። ስለዚህ በሶስቱ መንገድ ነው ምን ሂት ትራንስፈር የሚሆነው ማለት ነው። ስለዚህ አንድ ቢልዲንግ ላይ ከርቴን ወል ስናስቀምጥ እንዴት ነው ሪዲዩስ የሚያደርገው የሚለው ልንገራችሁ። ከውጭ ላይ ኃይለኛ ቴምፕሬቸር በሚመጣበት ጊዜ የመጀመሪያው ሂቱ መስታወቱን ሲነካው ምንድነው? ኮንዳክሽን ይሆናል ማለት ነው። ከኮንዳክሽን በኋላ በሁለቱ መካከል ያለው ኤር ጋፕ ሲመጣ ደግሞ ኮንቬክሽን ይሆናል ማለት ነው። ከዛ ከኮንቬክሽኑ በኋላ የኢንተርናል መስታወት ሲያገኝ ደግሞ ምንድነው? ተመልሶ ኮንዳክሽን ይሆናል ማለት ነው። ኤር ደግሞ ባድ ነው ማለት ነው። ሂትን ትራንስፈር ለማድረግ በጣም ባድ ነው። ይሄ ኤር በምን ይሞላል መሰላችሁ? ኤር ብቻ አይደለም የምናደርገው፣ አርገን እና ክሪፕተን የሚባሉ ጋዞች አሉ። እነሱን ከተጠቀምን ደግሞ ሂት ትራንስፈር የማድረግ አቅሙ ምንድነው? የወረደ ነው ማለት ነው። ይህንን በሁለቱ መካከል ያለውን ጋፕ ኮንትሮልድ በሆነ አርገንና ወይም ክሪፕተን የሆነ ጋዝን እንሞላቸዋለን ማለት ነው። ይሄ ጋዝ ግን ምንድነው? ይሄ አየር በሁለቱ መስታወቶች መካከል ያለው ሙቭ የሚያደርግ አይደለም፣ ኳይትሊ የተቀመጠ ነው፣ ጸጥ ያለ ማለት ነው። ባለበት ቦታ የተቀመጠ ኤር ነው ማለት ነው። ይሄ ኤር ደግሞ ምንድነው? ሂትን ትራንስፈር የማድረግ አቅሙ ምንድነው? የወረደ ነው ማለት ነው። ስለዚህ የመጀመሪያው ኮንዳክሽን ይሆናል። ኮንዳክሽን በኋላ ኤር ሲያገኝ ኢሚዲየትሊ ዲስቶርድ ይሆናል ማለት ነው፣ የመጣው ሂት ማለት ነው። ስለዚህ ለሚቀጥለው ለኢንተርናል መስታወቱ ትራንስሚት ስለማያደርገው ምን ያደርጋል ማለት ነው? ውስጡ ቀዝቃዛ እንደሆነ ይቀጥላል ማለት ነው። ከውጭ ሙቀትም ቢሆን ውስጥ ላይ ያለው ቅዝቃዜውን ጠብቆ ኖርማል የሆነ ነገር እናገኛለን ማለት ነው። ስለዚህ ይሄ የአርገን ወይም ክሪፕተን ወይም ታይት የሆነ ኤር፣ ያ ኤር ግን ውስጡ ጋፑ ላይ ምንድነው? ታይት መሆን አለበት። በትክክል በሲልከን ሲል መደረግ አለበት። ሌላ ኤር የሚያስገባ መሆን የለበትም። ፍሎው የሚያደርግ ከሆነ ምንድነው? በኮንቬክሽን ምክንያት ለሚቀጥለው ያስተላልፍና ኮንዳክሽን ይፈጠራል የሚቀጥለው ኢንተርናል መስታወት ላይ፣ ከዛ ወደ ኢንተርናል ኢንቫይሮንመንቱ ትራንስፈር ያደርጋል ማለት ነው። ስለዚህ ይሄ ከ12 እስከ 16 ኤምኤም የተወሰነው ምንድነው? ሲት የሚያደርግ ኤር ነው ማለት ነው። ከዚህ ውጭ በተጋነነ ቁጥር ቅድም ከ16 በላይ ብንወስደው ምን ያሆናል መስላችሁ? ይሄ ኤር ሙቭ ሰርኩሌት ማድረግ ይጀምራል። ሰርኩሌት አደረገ ማለት ምንድነው?
ኮንቬክሽን ይጀምራል ማለት ነው። ስለዚህ ኮንቬክሽን እንዳይጀምር ነው ሲት የሆነ ኤር መሆን አለበት ብለን ያስቀመጥ ነው ማለት ነው። ስለዚህ ሂትን ትራንስፈር እንዴት ኢንሱሌት እንደምናደርግ ይሄ ከ12 እስከ 16 ኤምኤም እንዴት ኢንሱሌት እንደሚያደርግ አየን ማለት ነው። ሁለተኛ ደግሞ ሳውንድ ኢንሱሌሽን ነው። እንዴት ነው ይሄ ኤር ጋፕ ሳውንድን ኢንሱሌት የሚያደርግ የሚለውን ደግሞ ሳውንድ ኢንሱሌት የሚሆነው ምንድነው? ሳውንድ በቫይብሬሽን ነው አይደለ? ልክ እዚህ ጋር እንደምታዩት ልክ የሆነ ሰው ሲያወራ እኔ ሳወራ ምንድነው ቫይብሬት እያደረገ ነው እናንተ ጋር የሚሰማችሁ ማለት ነው አይደለ? የሆነ ሚዲያዎች ይኖራሉ። ስትጣሩ ሰው ምንድነው ቫይብሬት ኦሲሌተር ፍሪኩዌንሲ ያለው የራሱ የሆነ ፍሪኩዌንሲ ያለው ማለት ነው። አፕ ኤንድ ዳውን በዚህ ቫይብሬሽን ነው ምን የሚያደርገው የሚቀጥለው ሰው እንዲሰማው የሚሆነው ማለት ነው። ስለዚህ ይሄ ማንኛውም የትኛው ማቴሪያል ምንድነው ሪዞናንስ አለው። ሪዞናንስ ፍሪኩዌንሲ ምንለው የራሱ የሆነ ናቹራል ፍሪኩዌንሲ ያለው ማለት ነው። የመጀመሪያው ሰው የሆነ ድምጽ ሲያሰማ ቫይብሬት ይሆናል ማለት ነው። ከውጭ ላይ የሆነ ድምጽ የመኪኖች ድምጽ ሲሰማ ምንድነው መስታወቱ ምን ያደርጋል? ኢንተርናል ያለው ቫይብሬት ያደርጋል። ቫይብሬት ካደረገ በኋላ ወዴት ነው የሚሄደው? ወደ ኤር ጋፑ። ያ ኤር ጋፕ ደግሞ ምንድነው ሳውንድ ትራንስሚት የማድረግ አቅሙ ባድ ነው። አሁንም ኤር ምንድነው ሳውንድን ትራንስፈር የማድረግ ወይም ትራንስሚት የማድረግ ቴንደንሲው ሎው ነው ማለት ነው። ስለዚህ መጀመሪያ ምን ያደርጋል? ሂት ያደርገዋል መስታወቱን፣ የውጩን መስታወት ማለት ያ የውጩ መስታወት ሂት ሲያደርግ ቫይብሬት ያደርግና ወዴት ይሰጠዋል? ወደ ኢንተርናል ጋፕ ሆነ ወደ ኤር። ያ ኤሩ ደግሞ ምንድነው ቫይብሬት ያደርግና ለኢንተርናል ግላስ፣ ኢንተርናል ግላስ ቫይብሬት አድርጎ ነው እኛ ጋር ውስጥ ላይ የሚሰማን ማለት ነው። ስለዚህ ይሄ ኤር ጋፕ ግን የሚመጣውን ሳውንድ ስቲል የሆነ ኤር የሆነ ስለሆነ ኳይትሊ ሲት የሆነ ኤር ስለሆነ ትራንስሚት የማድረግ ምንድነው አቅሙ ዝቅተኛ ነው ማለት ነው። ይሄን ኤር ደግሞ ምን መሆን ይችላል? አርገን ማድረግ እንችላለን። አርገን ጋዞች አሉ፣ ክሪፕተን የሚባሉ ጋዞች አሉ ውስጥ ላይ የሚሞሉ ማለት ነው። ትላልቅ ሱፐርስትራክቸሮች ላይ የምንጠቀመው ይህንን ጋዝ ይሆናል ማለት ነው። ምክንያቱም ሳውንድን ሂትን ትራንስፈር የማድረግ አቅማቸው ምንድነው ሎው ነው ማለት ነው። ስለዚህ ሳውንድን ኢንሱሌት ያደርጉልናል ማለት ነው። ሁለተኛ ደግሞ ይሄ ሳውንድን ኢንሱሌት ለማድረግ የኢንተርናል የግላስ ዲያሜትሩ እና የኤክስተርናል ዲያሜትሩን እንለያለን። ቲክነሳቸውን የውጩን ጠንካራ የግድ ቴምፐርድ ግላስ ነው የምናደርገው። ስትሮንግ የሆነ ግላስ ነው ባለ 8 ከተጠቀም ከዛ በኋላ ኤር ጋፕ ይኖርና የውስጡን ደግሞ 6 ኤምኤም ልናደርገው እንችላለን ማለት ነው። የሁለቱ ቲክነስ መለያየቱ ምንድነው ሳውንድ ኢንሱሌት የሚያደርግ የሚል ጥያቄ ሊነሳ ይችላል። እንዴት ነው የሁለቱ ቲክነስ መለያየት የሳውንድን ኢንሱሌት ሊያደርግልን የሚችል የሚል ጥያቄ ሊነሳ ይችላል። ምንድነው ሁለቱ ቲክነሱ በተለያየ ቁጥር ምን የሆነ ይመጣል? የሳውንድ ፍሪኩዌንሲ ወይም ኦሲሌት የሚያደርግበት እንትን ይለያያል ማለት ነው። አንድ አይነት ከሆነ ግን ሁለቱም ፍሪኩዌንሲያቸው ተመሳሳይ ነው ማለት ነው። ድራምን ሁለት ድራሞችን ምንድነው አንድ ላይ በተመሳሳይ ሪትም ስትመቱ ምንድነው የጮህ አምፕሊፋይ ነው የሚያደርገው። ግን የውጩና የውስጡ የተለያየ ከሆነ ኦሲሌት የሚያደርገው ምንድነው የሁለቱ አምፕሊፋይ ኦቨርላፕ ስለማያደርግ ምንድነው የወረደ ድምጽ ትራንስሚት ያደርጋል ማለት ነው። ስለዚህ ኤክስተርናል እና ኢንተርናል ያለው የመስታወት ዲያሜትር ሲለያይ አንዳንዴ ለምንድነው ሳውንድ ኢንሱሌት ለማድረግ የምንጠቀም ነው። ምክንያቱም ይሄ የተለያየ ሳውንድ ፍሪኩዌንሲ ለመፍጠር የምንጠቀምበት ይሆናል ማለት ነው። አሁን ደግሞ ስለ ኮንደንሴሽን እናውራ። እዚህ ጋር እንደምታዩት መስታወቱ እንደዚህ ዋተር ድሮፕሌቶችን በውስጡ ይዞ እናያለን ማለት ነው። ይሄ ሪፕሌስ ካልሆነ በስተቀር መስተካከል አይችልም። ወጥቶ መጠረግ አለበት፣ ድጋሚ ቦንድ መደረግ አለበት ማለት ነው። ይሄ እስኪ አንድ ኤግዛምፕል ስታችሁ ታክሲ ውስጥ ወይም መኪና ውስጥ ቁጭ ብላችሁ ከውጭ የዘነበ ውስጥ ላይ ደግሞ ሙቀት አለ ማለት ነው። ይሄ ዋርም የሆነ ሞይስት ኤር ይኖራል ማለት ነው። ያኔ መስታወቱ ላይ ከውስጥ ውሃ ሲፈስ አይታያችሁም? በእጃችሁ ስትነኩት የሆነ ፈሳሽ ነገር አይታያችሁ? ኮንደንሴሽን ማለት እሱ ነው። እሱ የተፈጠረበት ምክንያት ምንድነው? ውስጥ ላይ ምን አለ? ሙቀት አለው። የመኪናው ሙቀት ይኖራል። ስለዚህ ዋርም ኤር ነው እየተዘዋወረ ያለው ማለት ነው። ከውጭ ደግሞ ምንድነው? ቀዝቃዛ አየር አለ ማለት ነው። ያ መስታወቱ ሲቀዘቅዝ ሂዶ ይሄ ዋርም ኤር ቀዝቃዛውን ነገር ሲነካ ያ የሞቀው ዋርም የሆነ ሞይስት ኤሩ ምን ያደርጋል? ኮንደንስ ያደርጋል ማለት ነው። ወደ ሊኩዊድ እየተቀላቀለው ይወርዳል። ኮንደንሴሽን ማለት ይሄ ነው። ኮንደንሴሽን አሁን ከርቴን ወል ላይ ደግሞ እንዴት ይፈጠራል ካላችሁ ምንድነው ከውጭ ምንድነው ዋርም የሆነ ሞይስት ኤር ይገባል ማለት ነው። ያ ከገባ በኋላ ኢንተርናል አሁን ደግሞ ኩል የሆነ መስታወት ያገኛል ማለት ነው። እዛ ኩል የሆነ መስታወት ላይ የቀዘቀዘ መስታወት ላይ በሚጋጭበት ጊዜ ምን ያደርጋል? ኮንደንስ ያደረገ በውሃ ድሮፕሌት አይነት ይወርዳል ማለት ነው። ይሄ ነው ኮንደንሴሽን። ከዛ እንደዚህ አይነት በብሎችን መስታወቶች ላይ እናያለን ማለት ነው። ስለዚህ ኮንደንሴሽን የሚፈጠረው አንደኛ ምንድነው ኤር ጋፑ ፌል አድርጓል ማለት ነው። ያ ማለት ቦንድ ሲደረግ ኤር መግባት ጀምሯል ማለት ነው። ሲል የተደረገው ነገር ፌል አድርጓል ማለት ነው። ስለዚህ
ሙሉ በሙሉ መቀየር አለበት ማለት ነው። ያ ሰርኩሌት አደረገ ማለት ነው። ኮንደንሴሽን ተፈጠረ ማለት ኤር ሰርኩሌት ያደረገ ነው ማለት ነው። ኤር ሰርኩሌት አደረገ ማለት ደግሞ ምንድነው? ከውጭ የሆነ ኤር ይዞ መጥቶ ኮልድ ሰርፌስ ላይ ሲያርፍ ኮንደንስ እያደረገ ይወርዳል። ስለዚህ ያንን ድጋሚ ፈቶ ድጋሚ መጥረግና ቦንድ አድርጎ መግጠም ያስፈልጋል ማለት ነው።